ሰላም ሰላም ወዶች እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የፈታህ አሰራር ነው። የኛም ቤት አሰራር እንደምታዩት እዚህ ጋር የምጠቀምባቸውን ግብአቶች አዘጋጅቻለሁ። ሽንኩርት፣ ነጭ ሽንኩርት፣ ቶማቶ ሳልሳ፣ እዚህ ጋር ደግሞ ቅመሞች አሉኝ፣ ፓፕሪካ፣ ማጂ፣ ፍልፍል አስዋትና ጨው። እዚህ ጋር ሐሙስ አለኝ የተዘጋጅቶ የሚሸጠው፣ ያው ቤትም የተዘጋጀ ከሆነ ችግር የለውም። ከዛ እዚህ ጋር ሶስ አዘጋጅቻለሁ። ከላይ የማረገው ሶስ ማለት ነው። ሮብ አለው፣ ተሄን ያለው፣ ሎሚ፣ ፍልፍል አስዋጥና ጨው አንድ ላይ ያዘጋጀሁት ማለት ነው። እዚህ ጋር የተከተፈና የተጠበሰበት እንጀራ አለኝ። እዚህ ጋር ደግሞ የተጠበሰ ክብዝ አዘጋጅቻለሁ። እንዲሁም እዚህ ጋር የተጠበሰ ድንች አዘጋጅቻለሁ። ርማን አዘጋጅቻለሁ። ከላይ ዲኮር የምሰራበት ማለት ነው። በአዶኔስ አዘጋጅቻለሁ። ከዛ ለውዝ ደግሞ እንትን ብያለሁ ማለት ጠብሻለሁ። የተጠበሰ ለውዝ አለኝ። እንደምታዩት ተዘጋጅቷል። ወደ አሰራሩ እንሂድ። ሽንኩርታችንን እንጠብሳለን። እንደተለመደው ሽንኩርታችን ብራውን ከለር እስከሚሆንልን ድረስ ጥብስ እናደርገዋለን። ያኔ ጣዕም ስለሚኖረው እዛ ሽንኩርታችን ብራውን ከለር ሲሆንልን ያዘጋጀነውን ነጭ ሽንኩርት አለን። ነጭ ሽንኩርት እናረጋለን እና ቅመሞቹን ያዘጋጀነውን ቅመሞች እናረጋለን። ቅመሞቹንም አብረን እሸት እናደርጋቸዋለን። ቅመሙ በዘይት ሲጠበስ ጣዕሙ የተለየ ነው የሚሆነው። ቶማቶ ሳልሳዬን አርጌበታለሁ። ቶማቶ ሳልሳውን በዘይት ጥብስ ማለት አለበት በደንብ። እንግዲህ እንደዚህ እያልን ጥብስ እያደረግን ሐሙሳችንን እንጨምራለን። ሐሙሳችንን ጨምረን እንደምታዩት ከለሩን በጣም ነው የሚያምረው። ጣዕሙም የተለየ ነው። በጣም ነው የሚጣፍጠው። የሁላችንም ቤት አሰራር ቢለያይም እኛ ጋር ደግሞ የምንሰራው በዚህ መልኩ ነው እላችኋለሁ። እና ይሄንን ይመስላል። ትንሽ ውሃ ጠብ አድርጌበታለሁ። ተክተክ ሲልልኝ በአዶኔስ ከላይ ያደርግበታለሁ። በአዶኔስ ያው ቃናው አሪፍ ነው የሚሆነው። በመቀጠል እናስተካክላለን ማለት ነው። ባይረክሳችን ላይ ከስር ከብዙን አድርጌያለሁ የጠበስኩትን። ከዛን እሱን ካስተካከልኩኝ በኋላ በትንጄን ያደረኩት የተጠበሰውን በትንጄን ከላይ ያደረኩ። ከዛ ደግሞ ድንቹን ነው ማደርግበት ማለት ነው። ድንቹንም እንደዚቹ አስተካክዬ ከላይ አደርገዋለሁ። ከለሩም በጣም ነው የሚያምረው። ፈታህ ያው ጣፋጭ ምግብ ነው እና እንደዚህ ካስተካከልኩት በኋላ በሚያምር መልኩ ካዘጋጀው በኋላ የጠበስኩትን ሐሙስ ላይ ያደርጋለሁ ማለት ነው። እንደምታዩት ያምራል። እሱንም አስተካክዬ ከላይ በስርዓቱ ካደረኩኝ በኋላ ያዘጋጀሁትን ሶስ ነው የማደርገው ማለት ነው። የሮብ ተሄንየው ማለት ነው። ያዘጋጀሁትን ሶስ ከላይ አደርጋለሁ ማለት ነው። እና እዚህ ጋር ዚግዛክ ነው ያደረኩት። ያው ውበት እንዲኖረው ብዬ አስቤ ነበር። ብቻ ወፈር ስላለ አልመጣልኝም፣ ግን እንደዛም ሆኖ ያምራል። ከላይ ደግሞ ያስቀረውት ክብዝ አለ። እሱን ከላይ አደርጋለሁኝ። እና በዚህ መልኩ ፈታሄን አሳምር ያለው ለራት ነበር አዘጋጀ የተባልኩት። በሚያምር መልኩ አዘጋጅቼላቸዋለሁ፣ ወደውታል። ከላይ ርማን አርጌያለሁኝ። ርማኑን ካደረኩ በኋላ ደግሞ የተጠበሰ ለውዝ አለኝ ብያችኋለሁ። እሱንም ከላይ አደርግበታለሁ። ከለሩም ጣዕሙም በጣም ያምራል፣ በጣም ይጣፍጣል። እናንተ ቤት አሰራር የተለየ ከሆነ ይሄንንም አሰራር ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ከላይ በአዶኔሴን አደረኩኝ። ያምራል ሲታይ ራሱ። በመጨረሻም ይሄንን ይመስላል ፈታሃችን። ስለተከታተላችሁኝ አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ እና ላይክ በማድረግ አበረታቱኝ። መልካም ጊዜ